መጀመሪያ ቲዮሪ ይቀድማል። ያው ኖታ እንዴት ማንበብ እንዳለባት መጀመሪያ ላስተምራት ብዬ ነው። እንግዲህ ውለታህን ፈጣሪ ክፈለኛማ ምን እናደርጋለን? አረ ምንም ችግር የለው። የኔ ክፍያ እሷ ትልቅ ደረጃ ደርሳ ማየት ነው። እሱስ ልክ ነህ። በል ና ግባ ና ግባ። አንተሳ የት ጠፍተህ ነው? ሰሞኑን እኮ የሚጣይ ተደጋጋሚ ስልክ ስትደውልልህ አይሰራም ነው ሳታውቀው ብላክ ሊስት ውስጥ ከተትከው? አረ በጭራሽ ሰሞኑን ትንሽ ቢዚ ስለነበርኩኝ ነው። እንደዛ ከሆነ እንኳን ይሁን። ነግባ ናፍቀኸኛል እኮ። ሄይ እንዴ ምንድን ነው የምትነፈርቂው እንዴ? ረፊያ ምንድን ነው? ምን ሆነሻል እንዴ? ምን ላድርግ? አፈቀርኩት። እሱም ብዬ ከውጭ መጣሁ። ከዛም አገኘሁት። ደስ አለኝ። ግን ሁሉ ነገር ውሸት ነበር። ይኸውልሽ አሁን ጠንካራ መሆን ያለብሽ እንዴ። ኮራቤ እንጂ ልጅን እንበይ። ምንድን ነው እንደዚህ መሆን? ይኸውልሽ አንቺ ሀሳብ አይገባሽ እሺ። እሱ ያንቺ እንዲሆን የሚያደርግ ምርጥ የሆነ ምርጥ የሆነ ሀሳብ አለኝ። ምርጥ ምን አይነት ሀሳብ ነው? ይኸውልሽ ምን መሰለሽ ሀሳቡ የሚገርም ነገር ነው። አንቺ ብቻ የራስሽ ነገር ብቻ የኔ ቆንጆ ላዳው መጣ። ተነሽ ልሸኝሽ። አይ አንቺ አትውጪ፣ እኔ ልሄድ ስለሆነ እሸኛታለሁ። እንግዲህ የእረፍት ሰዓት ካለ ምሳ ሰዓት አካባቢ ሻይ ቡና ብንል ደስ ይለኛል። በጣም ደስ ይለኛል። እኔም ማታ 12 ሰዓት ላይ ወደ ካናዳ በረራ ስላለኝ ከዛ በፊት አንድ ጉዳይ ጨርሼ እደውልልሃለሁ። ጥሩ። ቦሌ አካባቢ ስለመሆን ደውልልኝ። ስልኬን ያዘው። እሺ 09 በሉ መልካም ቀን። ሰላም። አባዬ አዲስ አስጠኝ እኮ ተቀጠረልኝ። በጣም ጥሩ። እንግዲህ ጎብዛችሁ አጥኑ። እሺ አቶ አበጋዝ አሁን መገናኘት እንችላለን? የት ልምጣ? ቢሮ ብትመጣ ደስ ይለኛል። ቢሮዬ ላስጎብኝህና አንተ ደስ ወዳለ ቦታ ሄደን ሻይ ቡና ማለት እንችላለን። በጣም ጥሩ። እሺ አሁን እመጣለሁ። መልካም ቻ። ጥሩ። ልጆች መጣሁ። እሺ ዋው በጣም ቆንጆ ቢሮ ነው ያለ። አመሰግናለሁ። በዚህች አጋጣሚ በእንደዚህ አይነት አጭር ጊዜያቶች ውስጥ እንደዚህ እንግባባለን፣ ቤተሰብ እንሆናለን ብዬ አላሰብኩም ነበር። ይገርምሃል፣ ዛሬ ከፍቅር ጋር እንዲህ እያልን እያወራን ነበር። ንጹህ ህሊና ያለው ሰው ካልሆነ በስተቀር ማን እንደዚህ ይግባባል ብለን። እውነት ነው፣ እውነት ነው። አንድ ነገር ላሳየው አላሳየው ምናምን እያልኩ ነበረ። እስኪየው። ምንድን ነው? እኔ እንጃ፣ መንታ ወንድም ነው መሰለኝ። ከየት አመጣው? ማን የሰጠ? ያቺ መናጢ? ምን ነው ደነገጥክ? አንተ ነህ እንዴ? ማን የሰጠን ያልኩ? አይዞህ አትደንግጥ።